በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ ክፍል የሚቀርብላችሁ የግዕዝ አገባብ ትምህርት ክፍል 2 ነው። በክፍል 1 የአገባብ ቅጸላ በርካታ ነገሮችን አይተናል። በተለይ ስለ አገባብ ትርጉም፣ አገባብ ማለት ምን ማለት ነው? ስለ አገባብ ስያሜዎች፣ ስለ ግዕዝ አገባብ አከፋፈል፣ ሰዋስው ማለት ምን ማለት ነው? የነባርና የዘር ልዩነት ምንድን ነው? የዘማች አንቀጽና የነባር አንቀጽ ልዩነትን፣ የሰምና ወርቅ ምሳሌነትን፣ ስለ ግንባር ጸያፍ እና ስለ ሌሎችም በርካታ ነገሮች አይተናል። ዛሬ ደግሞ የሚቀርብላችሁ የግዕዝ አገባብ ትምህርት ክፍል 2 ይሆናል። እንግዲህ በዚህ ክፍለ ጊዜ ወይም ደግሞ ከዚህ ትምህርት መጨረሻ ስለ ሳቢና ተሳቢ ጠባይ ተማሪዎች በደንብ ይለያሉ። ስለ ንዑስ አንቀጽ ሳቢነትና ተሳቢነት ያውቃሉ። ስለ ግስ መነሻ ቀለማት ይረዳሉ። ግስ ስለማይነሳባቸው ቀለማት ያውቃሉ። ሌላው ስለ ግስ መድረሻ ቀለማት ይገነዘባሉ። በመጨረሻም የግስ ወደ ካዕብ፣ ሳልስ፣ ሳድስ እና ሳብዕ ተሻጋሪነት ምን እንደሆነ ያውቃሉ። መልካም። ስለዚህ ይሄ ክፍል አዋጅ 2 ይባላል። መነሻው 2 የሚሉ ነገሮችን ይዞ ስለሚሄድ ይኸውም የመጀመሪያው ሳቢ ከተሳቢ በሁለት ነገር ይያያዛል። አሁን ሳቢ ከተሳቢ ማለት ምን ማለት ነው? ሳቢ ማለት ግስ ሊሆን ይችላል፣ ስም ሊሆን ይችላል። አሁን የምንማረው ስለ ግስ አይደለም። ስም ሆነው ሳቢ የሚሆኑትን ነው። እነሱ ደግሞ ከንዑስ አንቀጽ ይጀምራሉ። ሳቢ ዘር፣ ንዑስ አንቀጽ፣ ሳልስ ቅጽል፣ ሳድስ ቅጽል፣ እነዚህ መሳብ ይችላል። በግዕዝ ቋንቋ ሳቢዎች 8 ናቸው። 3ቱ ቀዳማይ አንቀጽ ወይም ኃላፊ አንቀጽ፣ ካላይ አንቀጽ ወይም ትንቢት አንቀጽ፣ ሳልሳይ አንቀጽ ወይም ትእዛዝ አንቀጽ፣ እነዚህ 3ቱ አበይት አናቅጽ ይባላሉ። 5ቱ ደግሞ ንዑሳን ይባላሉ። ንዑሳን የምንላቸው ዘንድ አንቀጽ፣ ቦዝ አንቀጽ፣ ንዑስ አንቀጽ፣ ሳቢ ዘር እና ቅጽል ናቸው። እነዚህ 5ቱ ንዑሳን ይለያያሉ፣ ይገናኛሉ። እንዴት ይለያያሉ? እንዴት ይገናኛሉ? የራሳቸው ክፍል አላቸው። በክፍላቸው እናያለን። አሁን የምንማረው ሳቢ ከተሳቢ በሁለት ነገር ይያያዛል። በምን አሁን ሳቢዎችን አውቀናል። እነዚህ ሳቢዎች ከተሳቢዎች ጋራ በሁለት ነገር ይገናኛሉ ወይም ደግሞ ይያያዛሉ። በምን በለ፣ በዘ እና በመናበብ የሚሳበው ስምና የሚስበው ሳቢ የሆነ ስም
አሁን የነገርኳችሁ ንዑስ አንቀጽ፣ ሳቢ ዘር እና ቅጽል እነዚህ በሁለት ነገር ይያያዛሉ። አንደኛው በለ ነው፣ ሌላኛው ደግሞ በዘ እና በመናበብ። አሁን ለና ዘ ሁለቱ አገባብ ስለሆኑ እንዳንድ ይቆጠራሉ። በመናበብ የሚለው ራሱን ችሎ ሁለተኛ ይሆናል። ወይም በመናበብ አንድ፣ በለ በዘ የሚለው ሁለቱ አገባብ ስለሆኑ እንዳንድ ይቆጠራሉ። ዘ ሲጠራ ዘ ብቻ አይደለም። እንተ፣ እለ አብረው በንባብ ባይጠሩ ልክ እንደዘ አገልግሎት ይሰጣሉ። እሊህም የሚያያዙት አራት ናቸው። አንደኛ ሳቢ ዘር፣ ሁለተኛ ንዑስ አንቀጽ፣ ሶስተኛ ሳልስ ቅጽል፣ አራተኛ ሳድስ ቅጽል። አሁን ሌሎችን ወደፊት ነው የምናያቸው። ከዚህ ወይም ደግሞ በዚህ ክፍል የምናየው ስለ ንዑስ አንቀጽ ብቻ ነው። መጀመሪያ ላይ እንደነገርኳችሁ በግዕዝ ቋንቋ የሚስቡ አናቅጽ ስንት ናቸው? 8 ናቸው። ሁሉን በየክፍላቸው እናያለን። እነማን እንደሆኑ፣ እንዴት ነው የሚስቡ የሚለውን ነገር በየክፍላቸው እናያለን። አሁን በዚህ ክፍል የምናየው ንዑስ አንቀጽን ነው። እንዴት አድርገን ነው የምናየው ስንል በሊኦቱ ለህብስት፣ በሊ ዘህብስት እና በሊአ ህብስት በማለት እደግማለሁ። በሊኦቱ ለህብስት፣ በሊ ዘህብስት እና በሊአ ህብስት። ንዑስ አንቀጹ በሊ ነው። ግሱ ደግሞ በላ ነው። በሊ በሊኦት። ይሄ ንዑስ አንቀጽ ነው። ከሀ ጀምሮ እስከ ፐ ድረስ ያሉ ግሶች ሁለት ንዑስ አንቀጽ አላቸው። ቀዳማይ ንዑስ አንቀጽ እና ካላይ ንዑስ አንቀጽ። ስለዚህ በሊ ቀዳማይ ይሆናል። በሊኦት የሚለው ደግሞ ካላይ ይባላል። ሁለቱም አገልግሎታቸው ተመሳሳይ ነው። ነገር ግን ልዩነት ደግሞ አላቸው። ሲፈቱ አንድ አይነት ነው፣ ሲስቡም ተመሳሳይ ነው። ነገር ግን በቅርጽ በፊደል ብዛት የተለያዩ ናቸው። በሊ ቀዳማይ ነው። በሊኦት የፊደል የቅርጽ ልዩነት አለ። ሁለተኛው ንዑስ አንቀጽ ትን ይጨምራል። መጀመሪያው ንዑስ አንቀጽ ደግሞ የለውም። የሁለተኛው ንዑስ አንቀጽ ትን ይጨምራል። አሁን በዚህ የምናየው ደግሞ በሊኦቱ ለህብስት። ሁለተኛው ንዑስ አንቀጽ ይዘረዝራል። ከዘረዘረ ደግሞ ለ ነው የሚያስፈልገው። አንድ ስም ሲዘረዝር ለ ነው የሚገባው። ዘርፍ አያያዥነት የሚገባው ለ ነው። ሀገሮሙ ካለ ለነቢያት ነው። ሀገር ካለ ዘነቢያት። ከዘረዘረ ለ፣ ካልዘረዘረ ደግሞ ዘ፣ እንተ፣ እለ አንድና ብዛታቸውን ጠብቀው ይገባሉ። ስለዚህ በሊኦቱ ብሎ በሊኦት የነበረው ሳድስ የነበረው ወደ ካይብ ተቀይሮ ስለዘረዘረ ወይም ደግሞ ዘረዘረ ማለት ምን ማለት ነው ስንል ባለቤትን አመለከተ። ስለዚህ ባለቤትን ካመለከተ
ለ ይገባል። በሊኦቱ ለህብስት በሊ ዘህብስት የመጀመሪያው ንዑስ አንቀጽ ደግሞ በዘ ነው የሚያያዘው። ወይ ደግሞ በሊአ ህብስት ብለን ማናበብ መቻል አለብን። ይህ ማለት ለብሂል ለብሂሎት ዘ የለውም። የመጀመሪያው ንዑስ አንቀጽ በዘ ነው የሚያያዘው። የሁለተኛው ንዑስ አንቀጽ ደግሞ በለ ነው የሚያያዘው። በሌላ አነጋገር ብሂል ዘጊዮርጊስ ብሂሎቱ ለጊዮርጊስ ይላል እንጂ ብሂሉ ለጊዮርጊስ ብሂሎት ዘጊዮርጊስ አይልም። ባጭሩ የመጀመሪያው ንዑስ አንቀጽ አይዘረዝርም። የሁለተኛው ንዑስ አንቀጽ ደግሞ ይዘረዝራል። ብሂሉ ብሎ አይዘረዝርም። ይሄ አጠቃላይ የመጀመሪያው ቀዳማይ ንዑስ አንቀጽ አይዘረዝርም። ዘርዝሮ እንኳን ቢገኝ በዘርነት እንጂ በሳቢነቱ አይደለም። ወፍጡነ ይረውጽ ነቢቡ ቢል ነቢብ የሚለው በዘርነት እንጂ በንዑስ አንቀጹ አይደለም። ቀዳማይ ንዑስ አንቀጽ የዘርነት ባህሪም ስላለው አንድ ግስ ዘር ከሌለው ቀዳማይ ንዑስ አንቀጽ ዘር ይሆናል። ስለዚህ ዘርዝሮ ከተገኘ በዘርነቱ እንጂ በሳቢነቱ አለመሆኑን ወይም ቀዳማይ ንዑስ አንቀጽ አለመዘርዘሩን ለማስረዳት ነው። መልካም። ሌላው ግስ የማይነሳባቸው ቀለማት ሁለት ናቸው። የግዕዝ ቋንቋ መሰረቱ ግስ ነው። ግሶች ደግሞ ከሀ ጀምሮ እስከ ፐ ድረስ ግሶች አሉ። የሀ ግስ የምንለው መድረሻው ፊደል ሀ የሆነውን ነው። የለ ግስ የምንለው መድረሻው ፊደል ለ የሆነውን ነው። እንደዚህ ያለ እስከ ፐ ድረስ ግሶች አሉ። ነገር ግን እነዚህ ግሶች የሚነሱት በአምስት ፊደል ነው። በሁለት ፊደል አይነሱ። በዚህ የተነሳ ግስ የማይነሳባቸው ፊደላት ሁለት ናቸው። አንደኛ ካዕብ ፊደል፣ ሁለተኛ ሳልስ ፊደል። በካዕብ ፊደል እና በሳልስ ፊደል የሚነሳ ግስ የለም። ከሀ ጀምራችሁ እስከ ፐ ድረስ ያሉ ዘማች ግሶች በካዕብ የሚነሳ የለም። በሳልስም መነሻ ፊደል ሆነው አይገኙም። እነዚህ በሌሎች በአምስቱ ግን ይነሱባቸዋል። ለምሳሌ በግዕዝ የሚነሳ ግስ አለ። በራብ የሚነሳ ግስ አለ። በሐመስ የሚነሳ ግስ አለ። በሳድስ የሚነሳ ግስ አለ። በሳብ የሚነሳ ግስ አለ። በግዕዝ የሚነሳ ቀተለ ስንል ቀ መነሻው ፊደል ግዕዝ ነው። በራብ ባረከ ባረከ ስንል መነሻው ፊደል ባ ራብ ነው። በሐመስ ሴመ ሴመ የሚለው ግስ በሐመስ ይነሳል። ስለዚህ ሴ መነሻ ሐመስ ፊደል ነው። በሳድስ ክህለ ክህለ የሚለው ግስ መነሻው ፊደል ክ ሳድስ ፊደል ነው። በሳብ ቆመ ቆመ የሚለው ግስ ቆ መነሻ ፊደሉ ሳብ መሆኑን እንረዳለን። በካዕብ ፊደል እና በሳልስ ፊደል የሚነሳ ግስ ግን የለም። ከነባር ኢ ትገኛለች። ያ ማለት ከነባር አንቀጽ ነው እንጂ እነዚህ ከሀ ጀምሮ ከፐ ድረስ ያሉ ግሶች በካዕብ እና በሳልስ የሚነሳ የለም። ነባር አንቀጽ ግን ኢ ትገኛለች። እነዚህ በአምስቱ
ፊደሎች የተነሱ ግሶች ግን ከነሱ የሚወጡ እርባታዎች አሉ። መነሻቸው 5 ብቻ ነው። ግዕዝ፣ ራብዕ፣ ሐምስ፣ ሳድስና ሳልስ። የነዚህ የአምስቱ ወይም ደግሞ በእነዚህ በአምስቱ ፊደሎች የተነሱ ግሶች ዘሮች አሏቸው። ዘር አላቸው፣ የሚወጣ ስም አላቸው። ዘር ወይም ደግሞ ሌላ አወጣጥ እርባታ በእነዚህ በሁለቱ ይነሱባቸዋል። በማን? በካይ ፊደል እና በሳልስ ፊደል። ግሶቹ ሳይሆን ዘሮቹ ወይም ደግሞ እርባታዎች። ለምሳሌ መለሰ የሚል በሐመስ የሚነሳ ግስ አለ። ሚጠት ስንል ሳቢ ዘሩ በሐመስ በሳልስ ይነሳል። ሴመ ብለን ሲመት፣ ሆበረ ብለን ሁባሬ፣ ባረከ ብለን ቡራኬ። መነሻው ፊደል ቡ ካይብ ይሆናል። ስለዚህ በሳልስና በካይብ የሚነሳ ዘር፣ ጥሬ ዘር፣ ሳቢ ዘር እናገኛለን። ግስ ግን አናገኝም። ስለዚህ በካይብ እና በሳልስ የሚነሳ ዘማች አንቀጽ የለም ወይም ዘማች ግስ የለም የሚለውን መገንዘብ ያስፈልጋል። ሌላው የግስ መድረሻ ቀለማት 2 ናቸው። እንግዲህ የግስ መድረሻ ቀለማት 2 ብቻ መሆናቸውን መገንዘብ ያስፈልጋል። እነሱም ሐመስና ግዕዝ ናቸው። በሐመስ ይቤ ብቻ ነው። ይቤ አለ የሚል ግስ አለ። ስለ ይቤ ራሱን ችለን የምንማርበት ቀን አለ። ነገር ግን መድረሻ ፊደሉ ይቤ ስንል ሐመስ ነው። በግዕዝ ከሀ አንስቶ እስከ ፐ ድረስ ያለው በሙሉ ግስ መድረሻ ፊደሉ ግዕዝ ነው። ከሀ ጀምሮ እስከ ፐ ድረስ ግሶችን ስናያቸው መጨረሻው ፊደል ግዕዝ ነው የሚሆነው። በአንዳንድ በታተሙ መጽሐፎች ላይ በተለይ አሁን ቅርብ ሰዓት የሚታተሙ ግስ ሆኖ መድረሻው ፊደል ወደ ራብ አድርገው ይገኛሉ። ይህ ስህተት ነው። በተለይ የሀና የአ ሲሆን መድረሻውን ፊደል ራብ አድርገው ይገኛሉ። ቀዳማይ አንቀጽ ከሆነ ያ ማለት ኃላፊ ግስ ከሆነ ምንጊዜም መድረሻው ምንድነው? ግዕዝ ነው። ራብ ከሆነ ሌላ ዝርዝር ነው እና በጽሁፍ ላይ አንዳንድ ስህተቶች ስላሉ እሱን ማረም ያስፈልጋል። እንግዲህ እነዚህ ግሶች ከካይብ፣ ከሳልስ፣ ከሳድስ፣ ከሳብዕ ያሻግራል ማለት ነው። የግዕዝ ግስ ከካይብ፣ ከሳልስ፣ ከሳድስ፣ ከሳብዕ ያሻግራል። ምን ማለት ነው ይሄ? አሁን አንድ ሰው ይህን ንባብ አንቦ ምን ተረዳ ቢሉት ግራ ይገባዋል። ይህ ማለት መድረሻው ግዕዝ የሆነ ግስ ሲረባ መድረሻውን ካዕብ፣ ሳልስ፣ ሳድስ እና ሳብዕ ያደርጋል ማለት ነው። እንዴት አድርጎ ነው የሚያደርገው? እስኪ ምሳሌ እንይ። ካዕብ ሲያደርግ በቀዳማይ ሀለዋ ኖረ። አሁን ሀለዋ ኖረ። በካላይ
ሀለወ ያለው ይሄሉ። አሁን ወ የነበረውን ወን የተወና በካላይ ጊዜ ወይም በትንቢት ጊዜ ለ የነበረው ወደ ሉ ይቀየራል፣ ወደ ካይብ ይሆናል። ግዕዝ የነበረው ለ ይሄሉ ሲል ካይብ ይሆናል። ከግዕዝ ወደ ካይብ ይሻገራል ማለት ይሄ ነው። ወይም ያሻግራል ማለት ካይብ ይሆናል ነው። ሀለወ ብሎ ሀለወ ሶስቱም ፊደል ግዕዝ ናቸው። ግሱ የሚወርደው በቀደሰ ነው። ሀለወ ማለት ኖረ ማለት ነው ፍቹ። በካለ ይሄሉ ይኖራል። ይሄሉ አሁን ይህ ስርወ ቀለም ነው። ኤ ወደ ሐመስ ተቀይሯል። ሉ ደግሞ ወደ ካይብ የተቀየረ ነው። ወ የለም። ስለዚህ ለ ወደ ሉ መቀየሩን ማስረዳት ነው። ሀለወ ብሎ ይሄሉ ይኖራል ብሎ የመጨረሻውን ፊደል ሉ ብሎ ካይብ አድርጓል። ሳልስ ሲያደርግ ርየ ብሎ ርኤ። አሁን አንዱ ከተረዳ ነው፣ ሌላው ተመሳሳይ ነው። ሳልስ ሲያደርግ ርየ ርእየ ርእየ ያለውን ይርኤ ብሎ ኢ ሳልስ ይሆናል። ሳድስ ሲያደርግ ቀተለ ብሎ ይቀትል። ቀተለ ስንል ቀተለ ሁሉም ግዕዝ ነበሩ ፊደሎች። ይቀትል ስንል ግን ሳድስ አድርጓል። ል ሳድስ መሆኗን መናገር ነው። ሳብ ሲያደርግ ተሰፈወ ብሎ ይሴፎ። አሁን ተሰፈወ የነበረው ይሴፎ ብሎ ፈ የነበረው ወደ ሳብ መቀየሩን ነው። ይቤም እንዲህ ከሳድስ ይሻገራል። ይቤ ይብ ብሎ ሳድስ ያደርጋል። ይቤ እንግዲህ ስሙ ነባር አንቀጽ ይባላል። ለምን ነባር አንቀጽ ተባለ የሚለውን በሰፊው እናያለን። እሱ የራሱ ክፍል አለው። በዚህ ግን አሁን የምናየው ስለ ሌሎች ስለሆነ በራሱ ጊዜ በራሱ ክፍለ ጊዜ በደንብ አድርገን በሰፊው እናያለን። መልካም እንግዲህ አሁን ካያችሁት ወይም ደግሞ ካዳመጣችሁት ምን ያህል ተገንዝባችኋል የሚለውን ለማወቅ ጥያቄዎች ሰጣለሁኝ። እሱን ጥያቄዎች ሰርታችሁ በስልክ ቁጥር 09 15 64 25 85 በቴሌግራም መላክ ትችላላችሁ። የዚህ የክፍል 2 ትምህርት ማገናዘቢያ ጥያቄዎች፣ አንደኛ ሳቢ እና ተሳቢ በስንት ነገር ይያያዛል? ዘርዝሩ። ጥያቄ 2 ንዑስ አንቀጽ በለ እና በዘ ከዘርፍ ጋር ሲያያዝ በምሳሌ አስረዱ። ጥያቄ ቁጥር 3 የግስ መነሻ ቀለማትን እና ግስ የማይነሳባቸውን ቀለማት በምሳሌ አስረዱ። ጥያቄ ቁጥር 4 የግስ መድረሻ ቀለማትን በምሳሌ አስረዱ። ጥያቄ ቁጥር 5 የግስ ወደ ካይብ፣ ሳልስ፣ ሳድስ እና ሳብ ተሻጋሪነትን
በምሳሌ አስረዱ ወይም ምን ማለት ነው? አንድ ግስ ወደ ካይብ፣ ወደ ሳልስ፣ ወደ ሳድስ እና ወደ ሳብዕ ይሻገራል ስንል ምን ማለት ነው? እነዚህን 5 ጥያቄዎች ሰርታችሁ ስጨርሱ በነገርኳችሁ ስልክ ቁጥር እደግመዋለሁ። ስልክ ቁጥሩን 09 15 64 25 85 ወይም በቴሌግራም ዩዘር ኔም @ጳውሊ ፒ ካላችሁ በኋላ PAWLI 37 @ጳውሊ 37 ጳውሊ የሚለው ፊደሎቹ ሁሉም ስሞል ናቸው። የዛሬ የአገባብ ትምህርታችን ይህን ይመስል ነበረ። በቀጣይ የአገባብ ትምህርት ክፍለ ጊዜ በዋዌ የሚወርዱ ቀለማት እነማን ናቸው? ሳይጠሩ የሚያሳስሩ አናቅጽ 3 ናቸው። ተጠርተው የሚያስሩ አንቀጽ፣ ባዕድ ቀለማት የሚባሉትን እንማራለን። ለዛሬ ትምህርታችን አነሳስቶ ያስጀመረን አስጀምሮ ያስጨረሰን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር